ዩቲዩባችንን ቪው ካጣን ማስተካከል ያለብን ነገሮች የመጀመሪያው ሁክ ደግሞ ምንድነው? የመጀመሪያው ከ5 እስከ 30 ሰከንድ የምናወራቸው ነገሮች የምናስተላልፈው መልእክቶች ይይዛል። ሰዎችን አቴንሽን በዚህ ቪዲዮ ይህንን ቪዲዮ ካያችሁት እነዚህን ነገሮች ታገኛላችሁ ብለን የምናስተላልፈው መልእክት ነው። ሌላው ተምኔል፣ አሪፍ ተምኔል ሊኖር ይገባል። ሰዎች እንዲያዩት ሰዎችን ሳቢ የሆነ ተምኔል መስራት ይኖርብናል። ተምኔላችንን አልሆነ እንኳን እንደገና ማስተካከል እንችላለን። ተምኔል የሚለው ውስጥ እንገባና ሰጀስት ተምኔል የሚለውን እንጫናለን። በራሱ ኤአይ ዩቲዩባችን ውስጥ ገብተን ዲስክሪፕሽን ውስጥ ወይም ተምኔል ላይ እንገባና ተምኔላችንን ማስተካከል እንችላለን ማለት ነው። ዲስክሪፕሽን የሚል አለ። ሰጀስት ተምኔል የሚለው ጋር እንገባና ተምኔላችንን ራሱ ይቀይርልናል ማለት ነው። ሌላው ታይትላችን አሪፍ ጥያቄያዊ ቢሆን ስቴትመንት ቢሆን የተመረጠ ነው። ሌላው ሰርቼብል የሆነ ታይትል እናደርግ የተመረጠ ነው። ሌላው ሁካችን ላይ ሌላው ሃይ ኢነርጂ መጠቀም አለብን። ሃይ ኢነርጂ ስንል ኤዲቲንግ ሊሆን ይችላል። በጣም ማራኪ ወይም ሳቢ የሆነ ሰዎች የሚወዱት አይነት መሆን አለበት። ሌላው ሪቴንሽን። በዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይለይ። ሌላው የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳይረሳ።